እንደዚህ ሰጥተውኝ ተሸፍኛለሁ ማለት ነው። ካልያዛችሁ ይሰጣሉ። ሙስጠፋን በሐሰት ማስረጃ እንዲከሰስ አስደርጎ የሙሴ በትር፣ የመጥምቀ መለኮት ቅዱስ ዮሐንስ የአንድ እጁ ክንድ አጽም፣ በንጉሥ ዳዊት ጥቅም ላይ ውሏል ተብሎ የሚታመን የዳዊት ሰይፍ፣ አብርሃም ምግብ ለመስራት ይጠቀምበት የነበረ ጥንታዊ የሸክላ ድስት፣ ዮሴፍ ጭንቅላቱ ላይ ይጠመጥመው የነበረ ተብሎ የሚታመን የዮሴፍ ጥምጣም፣ የእግርዳና። ሰላም ወዳጆቼ እንዴት ናችሁ? እንኳን ወደ ቻናላችን በድጋሚ በደህና መጣችሁ። ባለፈው እዚህ ግቢ ውስጥ የምትገኘውን ጥንታዊቷን ሀጊያ ኢሬኔን አሳይተናችሁ ነበር። አሁን ደግሞ የአፍሪካን የአውሮፓንና የእስያን ታሪክ ለ400 ዓመታት አሁን ከቆምንበት ቦታ ላይ ተቀምጦ ሲመራ የነበረው የኦቶማን ኢምፓየር እምብርት የሆነውን የቶፕካፒ ቤተ መንግስትን እናያለን። አብራችሁን ቆዩ። ተመልካቾች መቆጣጠሪያው ትኬታችሁን እስካን እያስደረጋችሁ ነው የምትገቡት። የዚህ ግዙፍ ስፍራ ታሪክ የሚጀምረው በ15ኛው ክፍለ ዘመን አጋማሽ ቁስጥንጥንያን በ1453 ዓ.ም የያዘው ታላቁ ሱልጣን መሐመድ ሁለተኛ ወይም ፋቲህ ግንባታው እንዲጀመር ባዘዘበት ጊዜ ነው። ይህ ቤተ መንግስት ከ1465 ዓ.ም ጀምሮ እስከ 19ኛው ክፍለ ዘመን ድረስ የኦቶማን አስተዳደር ማዕከልና የሱልጣኖች ንጉሳዊ መኖሪያ ሆኖ አገልግሏል። ሱልጣን አብዱል መጂድ ዋና መኖሪያቸውን ወደ ዶልማባቼ ካዘዋወሩ በኋላ ቶፕካፒ ቤተ መንግስት ለግምጃ ቤትነትና ለስነ ስርዓቶች ብቻ ማገልገል ጀመረ። በመጨረሻም የኦቶማን ግዛት ከወደቀ በኋላ በ1924 ዓ.ም ወደ ታላቅ ሙዚየምነት ተቀይሯል። ቶፕካፒ ቤተ መንግስት ከጥንታዊዎቹ የባዛንታይን ግንቦች እስከ ባህር ዳርቻው ድረስ ባለው ሰፊ ቦታ ላይ በአራት ዋና ዋና ግቢዎች የተዋቀረ ነው። አንደኛው ግቢ የጃኒሳሪዎች ግቢ ይባላል። ይህ ትልቁና የመጀመሪያው የቤተ መንግስቱ አካል ሲሆን ለህዝብ ክፍት ነበር። ባለፈው ያሳየናችሁ የሀጊያ ኢሬኔ ቤተ ክርስቲያን የምትገኘው እዚህ ነው። ቦታው ለህዝባዊ ስነ ስርዓቶችና ሰራዊቱ ለጦርነት ዝግጅት የሚያደርግበት ነበር። ሁለተኛው ግቢ የዲቫን ግቢ ተብሎ ይጠራል። ዋናውን የሰላም በር ተብሎ የሚጠራውን አልፈን ስንገባ የምንደርስበት ነው። ይህ የአስተዳደር ማዕከል ሲሆን ኢምፔሪያል ካውንስል ወይም የመንግስት ስብሰባዎችና የፍርድ ውሳኔዎች የሚሰጡበት ነበር። በተጨማሪም እዚህ ያሉት የንጉሳዊ ወጥ ቤቶች ዛሬ ላይ የቻይናና የጃፓን ግዙፍ የሸክላ ዕቃዎች ስብስብ ለእይታ ቀርቦበት ይታያል። ሶስተኛው ግቢ የኤንደሩን ግቢ ተብሎ ይጠራል። ይህ ክፍል ለህዝብ ዝግ ነበር። እዚህ ለወደፊት የኦቶማን መሪዎች ስልጠና ይሰጥበት የነበረው ኤንደሩን ትምህርት ቤት ይገኝ ነበር። ከሁሉም በላይ ደግሞ የቤተ መንግስቱ እጅግ የተቀደሱ እና ውድ ሀብቶች የሚቀመጡበትም ክፍል ነው። አራተኛው ግቢ የኪዮስኮች ግቢ በመባል ይጠራል። ይህ በአብዛኛው የሱልጣኑ የመዝናኛና የግል ህይወቱን የሚመራበት ቦታ ሲሆን እንደ የረቫን ኪዮስክና የባግዳድ ኪዮስክ ባሉ ውብ ስራዎች ያጌጡ ህንፃዎችን ያጠቃልላል። ከዚህ የሚታየው የቦስፈረስ ወሽመጥ እይታ ደግሞ እጅግ አስደናቂ ነው። እንዴት ነህ? ይህ እንግዲህ ሀረም ነው፣ አፓርትመንት ነው። አሁን ሌላ ክፍያ አለው ይላል ለዚህ 500 ተርኪሽ ሊራ። አሁን ደግሞ ስለ ሀረም ወይም የተከለከለው ስፍራ ስለሚባለው ዝነኛ የቤተ መንግስቱ ክፍል ትንሽ እንነጋገር። ሀረም ከ400 በላይ ክፍሎች ያሉት በሱልጣኑ እናት ትዕዛዝ የሚመራ እንደ ትንሽ ከተማ የተዋቀረ የሴራና የስልጣን ማዕከል ነበር። ይህ ክፍል የተለየ የሚሆነው በሁረም ሱልጣን ምክንያት ነው። ሁረም ከባሪያነት ተነስታ ሱልጣን ሱለይማንን በ1530ዎቹ ዓመተ ምህረት
የኦቶማን ትውፊትን በመጣስ ህጋዊ ሚስቱ እንዲያደርጋት ታሳምነዋለች። ይህ የስልጣን ለውጥ የሴቶች ሱልጣኔት የሚባለውን ዘመን አስከትሏል። ሁረም ዋነኛ ዓላማዋ ልጇ ሰሊም ሁለተኛ ዙፋኑን እንዲወርስ ለማድረግ ነበር። በዚህም ምክንያት ሁረም በ1553 ዓመተ ምህረት ለሱልጣን ሱሌይማን የመጀመሪያ ወራሽ የነበረውን ልዑል ሙስጠፋን በማስወገድ ያለ ተቀናቃኝ ልጇ ወደ ዙፋኑ እንዲመጣ መንገድ ጠረገችለት። ሱልጣኑ ልጁ ሙስጠፋን በሐሰት ማስረጃ እንዲከሰስ አስደርጎ ወደ ኤሬሊ የጦር ካምፕ ጠርቶ በንጉሳዊ ህግ መሰረት ደም ሳይፈስ መስማትና መናገር በተሳናቸው ቅጥረኛ ገዳዮች በሐር ገመድ ታንቆ እንዲገደል አደረገው። የታላቁ ሱሌይማን ኃይል በ1566 ዓመተ ምህረት በ71 ዓመቱ በሲጌትቫር ዘመቻ ሲሞት የሁረም ስርወ መንግስት መስመር በኮሰም ሱልጣን አማካኝነት ስልጣንን አጠናክሮ ቀጥሏል። በነገራችን ላይ ሐረሙን የሚጠብቁት ጥቁር ጃንደረቦች ደግሞ ከአፍሪካ ሀገራት በተለይም ከሱዳንና ከኢትዮጵያ አካባቢ የመጡ እንደነበር ይነገራል። እነዚህ ጥቁር ጃንደረቦች በቤተ መንግስቱ ውስጥ ከፍተኛ የፖለቲካ ስልጣንም ነበራቸው። አሁን ደግሞ የእምነትና የሀብት ስብስብ ያለበትን ክፍል እንመልከት። ይህ ክፍል በሙስሊም ጠባቂዎች ለ24 ሰዓታት ሳይቋረጥ የቁርአን ንባብ የሚሰማበት ሲሆን በኦቶማኖች ዘንድ እጅግ የተቀደሰ ክፍል ነው። ጭንቅላታችሁን መሸፈን ይኖርባቸዋል። ይኸው እንደዚህ ነው የተሰጥቶኛል። እንደዚህ ሰጥተውኝ ተሸፍኛለሁ ማለት ነው። ካልያዛችሁ ይሰጣሉ። ሱልጣን ሰሊም ቀዳማዊ በ1517 ዓመተ ምህረት ግብፅን ድል ሲያደርግ የከሊፋነትን ስልጣን ተረክቦ ያመጣቸው ቅርሶች እዚህ ይገኛሉ። ከነዚህም መካከል የነብዩ መሐመድ ካባ፣ ጢም፣ በድንጋይ ላይ የታተመ የእግር ዳናና ሰይፎች ዋነኞቹ ናቸው። በተጨማሪም የመንፈሳዊ ስልጣኑን ዓለም አቀፋዊነት ለማሳየት በነብዩ ሙሴ ቀይ ባህርን ለመክፈል የተጠቀመበት ተብሎ የሚታመነውን የሙሴ በትር፣ የመጥምቀ መለኮት ቅዱስ ዮሐንስ የአንድ እጁ ክንድ አጽም፣ በንጉሥ ዳዊት ጥቅም ላይ ውሏል ተብሎ የሚታመን የዳዊት ሰይፍ፣ አብርሃም ምግብ ለመስራት ይጠቀምበት የነበረ ጥንታዊ የሸክላ ድስት፣ ዮሴፍ ጭንቅላቱ ላይ ይጠመጥመው የነበረ ተብሎ የሚታመን የዮሴፍ ጥምጣም፣ እነዚህ ሁሉ በዚህ ክፍል ውስጥ በክብር ተቀምጠዋል። ቶፕካፒ ቤተ መንግስት ውስጥ ያሉ ቅዱሳን ቅርሶች በኦቶማን ሱልጣኖች ዘመን በፍጹም እምነትና አክብሮት ይጠበቁ ነበር። ሆኖም የእነዚህ ቅርሶች የታሪክ አርኪኦሎጂያዊ ትክክለኛነት ከሃይማኖታዊ እምነት የሚመነጭ በመሆኑ በሳይንሳዊ መንገድ ለማረጋገጥ አልተቻለም። እንደዚሁም በዩኔስኮ ቅርስነት አልተመዘገቡም። ስለዚህ ቅርሶቹ በዓለም አቀፍ ደረጃ ጥበቃና እውቅና ያገኙት የተቀመጡበት ቤተ መንግስት የዩኔስኮ የቅርስነት ደረጃ ስላለው ብቻ ነው። እዚህ ጋር እንደምታዩት የመጥምቀ መለኮት የእጁን አጽም ነው እዚህ ጋር ብለው የሚሉት። ፉትፕሪንት ነው የእግር ዳና ይለብሱ የነበረው ልብስ ኮፍያቸው ነው። በዚህ በሌላኛው ክፍል ውስጥ ደግሞ የኦቶማንን የኢኮኖሚ ኃይል የሚያሳዩ ቁሶች አሉ። ዋነኛው ባለ 86 ካራት የሚመዝነው የማንኪያ ሰሪው አልማዝ ተብሎ የሚታወቀው ጌጥ ነው። ከዚህ በተጨማሪ እጀታው በ3 ትላልቅ ኤመራልዶች ያጌጠውና በዓለም ላይ ካሉ እጅግ ውድ የቶፕካፒ ጩቤዎች ውስጥ አንዱን ለማየት ችለናል። ሌላው የባይራም ዙፋን እና ዘውድ ለኤግዚቢትነት ከቀረቡት ቅርሶች አንዱ ነው። በወርቅ እንቁና ውድ ድንጋዮች የተጌጠ ሲሆን ሱልጣኖች በኢድ አልፈጥርና በኢድ አል አድሃ በዓላት ወቅት ይቀመጡበት ነበር። ጋሻ እንደምንለው መሰለኝ ጋሻና ጦር ይለብሱ የነበረው የብረት ልብስ ጥይት መከላከያ ተብሎ እንደሚሰራው በወቅቱ ይመስላል። እንግዲህ እዚህ ክፍል የነበረውን
የመሳሪያ ግምጃ ቤቶቻቸውን ጨርሰናል ማለት ኮሌክሽን ተጠቀሙበት የነበረውን በዘመናቸው። አሁን ደግሞ የተለያዩ ሰዓቶች ወደሚገኙበት ክፍል እናልፋለን። ይህ ክፍል የኦቶማን መኳንንት የጊዜ አያያዝን እንዴት ዋጋ እንደሰጡና የምዕራባውያን ቴክኖሎጂን እንዴት እንደተቀበሉ ያሳየናል። በክፍሉ ውስጥ ያሉት አብዛኞቹ ሰዓቶች ከ17ኛው እስከ 19ኛው ክፍለ ዘመን ድረስ ከአውሮፓ ነገስታትና አምባሳደሮች ለኦቶማን ሱልጣኖች የተሰጡ ስጦታዎች ናቸው። እነዚህ ሰዓቶች የፈረንሳይና የእንግሊዝ የቴክኖሎጂና የጥበብ ደረጃን ያሳያሉ። ብዙዎቹ በወርቅ፣ በከበሩ ድንጋዮችና በጌጥ የተሰሩ ናቸው። ሙዚየሙ የኦቶማን ሰዓት ሰሪዎች ለምሳሌ ሙስጠፋ አታይና ኢብራሂም አፊፍ የሰሯቸውን የኪስ ሰዓቶችና የቁም ሰዓቶችንም አካቶ ይዟል። የኦቶማን ሰዓት ሰሪዎች እስላማዊ የጥበብ ቅርጾችንና ጌጦችን ከምዕራባውያን ሜካኒካዊ ትክክለኛነት ጋር በማጣመር የራሳቸውን ልዩ ዘይቤ ፈጥረው ይታያሉ። የኦቶማን ግዛት ተጽዕኖ እዚሁ በቶፕካፒ ቤተ መንግስት ግድግዳዎች ውስጥ ብቻ የተገደበ አልነበረም፣ እስከ አፍሪካ ቀንድም ይደርስ ነበር። ይህ የመስፋፋት ሂደት በ16ኛው ክፍለ ዘመን በጦርነትና በፖለቲካዊ ፉክክር የተጀመረ ነው። ኦቶማኖች በሱልጣን ሱሌይማን ዘመን ቀይ ባህርን ለመቆጣጠር በኢትዮጵያ ምድር የፖርቹጋልን ኃይል ለመክታት ሲሉ ለግራኝ አህመድ ጦር መሳሪያዎችን ድጋፍ ያደርጉ ነበር። በ1540 ዓ.ም ዙፋን ላይ የወጣው ንጉስ ገላውዲዮስ በ1543 ዓ.ም የግራኝ አህመድን ጦር እስኪደመስስ ድረስ ኢትዮጵያ በእርስ በርስ ጦርነት በከባድ ውጥረት ውስጥ ነበረች። በ19ኛው ክፍለ ዘመን ደግሞ የኦቶማን ቅኝ ተገዢ የነበረችው ግብጽ በንጉሠ ነገሥት ዮሐንስ አራተኛ ላይ ወረራ መክፈቷ ግጭቱን ወደ ሌላ ደረጃ አድርሶት ነበር። በእርግጥ ይህ ግጭት ቢኖርም የኦቶማን ፓሻዎች በምጽዋና በሱዋኪን ያሉትን ወደቦች በመቆጣጠር የኢትዮጵያን የቡናና የወርቅ ንግድ ይቆጣጠሩ ነበር። የኦቶማን ሱልጣኖች የኢትዮጵያ ኦርቶዶክስ ምዕመናን ወደ ኢየሩሳሌም የሚያደርጉትን የመንፈሳዊ ጉዞ ፈቃድ በመስጠት ዲፕሎማሲያዊ ግንኙነታቸውን አስጠብቀዋል። በአንደኛው የዓለም ጦርነት ጊዜ የኦቶማን ሱልጣን መሐመድ አምስተኛ ከኢትዮጵያው አልጋ ወራሽ ልጅ ኢያሱ ጋር የጋራ ጠላቶችን ለመቋቋም የህብረት ጥረት አድርገውም ነበር። ከዛ ጀምረን ነው አሁን ወደዚህ እየመጣን ያለ ነው። እንግዲህ አብራችሁኝ ነው እያያችሁ ያላችሁት። ስለዚህ እኩል ነው የምናየው ለማለት ነው። እንደምታዩት ይኸውላችሁ ሰው በጣም ብዙ ተመልከቱት። እችንም እንደዚህ የሰው ጎርፍ በሉት ዛሬ የሞላው። እንግዲህ እዚህ ጋር እንደምታዩት ጽሑፉ ላይ ሱልጣኖቹ ሲሞቱ እንደምታዩት እዚህ ላይ ነው ሬሳቸው የሚታጠበው በደንብ። ቀጥሎ እዚች መሀል ላይ ቦይ ነገር ትታያቸዋለች። ከለር ቀረብ ይላችሁ ትታያቸዋል። ከዚህ ከገንዳው ቀጥታ እንደዚህ የሚወርድ በዛ ውስጥ አድርጎ ወደዚህ ፋውንቴን ይገባል ነው ታሪኩ የሚለው። ወደዚህ ፋውንቴን ይገባል ነው የሚለው። አያችሁት? በዚች ቅድም ባሳየዋችሁ ነው የሚለው። የሱልጣኖቹ ሲሞቱ ሬሳቸው መታጠቢያ ነው። እንግዲህ መቀመጫቸው ነው። ማረፊያ አልጋ ይመስላል። ዙፋናቸው ይመስላል። በመጨረሻም ቶፕካፒ ቤተ መንግስት ከፍቅር፣ ከሃይማኖት፣ ከዓለም አቀፍ ፖለቲካና ከግጭት የተሸመነ የኦቶማንን ታላቅነትና ውስብስብነት የሚያሳይ ሕያው ምስክር ነው። እንደ እውነቱ ከሆነ ይህን የመሰለ ሰፊና ዝርዝር ታሪክ በአንድ ስፍራ መመልከት እጅግ አስደናቂ ነው። ቶፕካፒ ፓላስ
ከሞላ ጎደል ይሄንን ይመስላል። እንግዲህ ሰዓት 2 ሰዓት 3 ሰዓት ይፈጃል። ምክንያቱም ከሚታየው ባሻገር ሰልፉ፣ የሰው ብዛት እሱ ራሱ ጊዜ ይወስዳል። ይህንን አስቡበት። ከክፍያ በተጨማሪ የግቢውን ስፋት፣ ውበት፣ አትክልቶቹ፣ ጽዳቱ፣ ንጽህና የሁላችሁ ተመልከቱ። ንጹህ ነው። አንድ ነገር የተጣለበት የለም። ይህንን ሳላደንቅ አላልፍም። ደስ ይላል ማለት ነው። ወዳጆች ከኛ ጋር ባደረጋችሁት ቆይታ ደስ እንደተሰኛችሁና አንዳች ቁም ነገር እንደጨበጣችሁ ተስፋ እናደርጋለን። በሚቀጥለው ጊዜ እንደ እግዚአብሔር ቅዱስ ፈቃድ በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየን። ሰላም ሁኑልን።